ይችን ሴት ተዋውቋት በ23 ሰዎች ትደፍራለች። ህንዳዊ ነች። ነገር ግን ሄዳ የጋንግ ግሩፕ ዛኪሮ መልጋ ተቀበለው። ምሳ ምን ትፈልጋለህ? ድንች ከነገርከኝ ድንች ነው የምትበላው? ይሄ ስንት ነው? የያዘው ብር ስንት ነው? አንድ ላይ ሮይተርስ በዚህ ሰዓት ሰበር የተባለ መረጃን ይዞ ወጥቷል። የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም ትልቅ የተባለ ሹመትን በዓለም ላይ ዘውዱ ሀፍቱ ትባላለች። አንዱ የህወሓት ኮሎኔል ልጅ የትግራይ ህዝብ እንደ ህዝብ አቀርቅሮ እንዲኖር አንገቱን ቀና እንዳያረግ እንደ ህዝብ ፌል ያረግን ያለን ይመስለኛል። እህታችን ዘውዱ ሀፍቱ ትባላለች። አንዱ የህወሓት ኮሎኔል ልጅ በፀጉሯ ጎትቶ ጎማው ስር ከቷት ጨፍልቋት ይሄዳል። በጊዜው እኔ እዛ አካባቢ ስለነበርኩ ጓደኞቼ ጋር አስከሬኗ ወድቆ አይተናል እና የዓይን እማኞች ነበሩ የተፈጠረውን ያዩ። ይህ ሰውዬ በህግ ቁጥጥር ስር ውሎ ዛሬ በነፃ እንዲለቀቅ ፍርድ ቤት ወስኗል እየተባለ ነው። ያው እነሱ ድርጊታቸው የሚያደርጉትን ነገር ስለምናቅ ምንም ሲሶኬ። ሌላው የትግራይ ህዝብ ግን እንደዚህ አይነት ነገር ሲፈጠር ዝም የሚለው ማለት ምንድነው እየሆነ ያለ ነው? ምንድነው እየተለማመድን ያለ ነው? ምንድነው እያዋለድን ያለ ነው? እሺ ትግራይ ያለው ህዝባችን ተጨቁኖ ተበድሎ ነው ያለው። እሺ ዝም ይበል፣ ቢናገር ይገድሉታል ብለን እናስብ። ከትግራይ ውጭ ያለን ተጋሩ ግን ለምንድነው ዝም የምንለው? ምን እስኪሆን ነው እየጠበቅን ያለ ነው? በተለይ ተምረናል ምናምን የምትሉ ኢሊቶች ምንድነው እያዋለዳችሁ ያላችሁት? ለምንድነው ዝም የምትሉት? እስከ መቼ ነው ዝም የምትሉት? በተለይ ለህወሓት ደጋፊዎች ለእንደዚህ አይነት ድርጊቶች ምላሻችሁ ምንድነው? በህወሓት የምትኮሩ ሰዎች ይቀጥል እንደዚህ አይነት ነገር። እህቶቻችን በገፍ ይገደሉ ይደፈሩ ምንም አሩኑ የትግራይ ህዝብ እንደ ህዝብ እንዲጠፋ የተቀረው ደግሞ በፍርሃትና በጭንቅ ተሸማቆ አንገቱን አቀርቅሮ እንዲኖር እያለማመዱን ያለን ይመስለኛል። በቃን ልንላቸው ይገባል። ለነዚህ ሰዎች በቃን ባሪያ አይደለንም ጎበዝ፣ በቃን እንበል። ሰላም ለት አሁን ልጮህባችሁ ነው የመጣሁት። ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀቁ። እሷ ሞታለች፣ እነሱ ግን ምንም ወንጀል እንዳልፈጸመ ሰው በነፃ ተለቀቁ። መጀመሪያ የእድሜ ልክ ጽኑ እስራት ነበር የተፈረደባቸው። ከዛ በኋላ ይግባኝ ያቀረቡ፣ ይግባኙ ውድቅ ተደረገ። ምክንያቱም በቂ ማስረጃ ነበረ። ያንን ፍርድ ለመፍረድ በቂ ማስረጃ ነበረ። ድጋሚ ሌላ ፍርድ ቤት ይግባኝ ጠየቁ። ጌስ ዋት ያ ማስረጃ ጠፋ። ስለዚህ አሁን በነፃ ተለቀዋል። ገዳዮቹ እነዚሁና አባትየው ይሄ የሚያራዝሙት ቀጠሮ ባይዘው ዘውዱ ሀፍቱ ኬስ አሁን 2 ዓመት አልፎታል ቢያንስ ማለት ነው ካልተሳሳትኩኝ። የሄቨን ኬስ 3 ዓመት አልፎታል። የሄቨንንም ኬስ 4 ወር ነው ያስረዘሙት እንደ አዲስ ምርመራ ለማድረግ። አበቄለሽ እያለቀሰች ነው ባይዘው ልጇን ድጋሚ የገደሉባት ነው የመሰላት ያለ። ለኔ ኬስ ተውት፣ ምርመራ ራሱ አልተደረገም። ፖሊሶች ምርመራ ራሱ አላደረጉም። ምርመራ ሳያረጉ ነው የለቀቁት። ክስ ሳይከፍቱ ነው የለቀቁት። አንዱ አለምን ምን እስኪሆን ነው እየጠበቃችሁ ያላችሁት? ምን እስኪሆን ምን እስኪደረግ ሴቶች ምን እስኪደረጉ ነው ቁጭ ብላችሁ እየጠበቃችሁ ያላችሁ? የታለ ሞራላችሁ? የታለ ወኔያችሁ? የታለ ወንድነታችሁ? እኛ እኮ ወንድሞቻችሁ ነን። እኛም እኮ ለእናንተ እንጨነቃለን። የቱ ጋር የታሉ የሃይማኖት አባቶች ይሄንን ነገር እየተቃወሙ ያሉ? የታሉ ሶሻል ሚዲያ ኢንፍሉዌንሰሮች ከ1 ሚሊዮን በላይ ፎሎወር ያላቸው፣ ተሰሚነት ያላቸው፣ ተወዳጅነት ያላቸው የታሉ? ልጅ ማኛ የታለች? ልጅ ማኛና ግብረ አበሮቿ 2000 ወንዶች የሴትን ጥቃት እቃወማለሁ እህቴን እጠብቃለሁ ብለው ቃል የገቡ የታሉ? ቅድስት ሀገር ኢትዮጵያ ቅድስትነቷ የታለ? ኤርጎጌ ምን እየሰራች ነው? ምን ተገላ ነው ሴት ልጅ የሚያስፈልጋት ኢትዮጵያ ውስጥ በአሁን ሰዓት? ምን አርጉ ነው የምትይኝ? ምን አርጉ ነው የምትሉን? ምንም አታርጉ። ቤታችሁ እስኪመጣ ነው የምትጠብቁት? እህታችሁ እስክትገደል ድረስ፣ ሴት ልጃችሁ እስክትገደል ድረስ፣ እናታችሁ እስክትገደል ድረስ። ከዛ ድረሱልን ዋይ የኢትዮጵያ ህዝብ አንድ ይበለን። ከዛ ወደ ኢትዮጵያ ህዝብ ስንዞርኛ ምን አርጉ ነው የምትሉን? This is the reality that we're living in. ሴት ልጅ ተገላ ደሟ እየጮኸ
ገዳይዋ በነፃ የሚንቀሳቀስበት ሀገር ላይ ነው ያላችሁ። ብዙ ነገር ማድረግ ይቻል ነበር። ባይ ዘ ዌይ የምትሰሙ ሰዎች የምትሰሙ ህዝቦች ብትሆኑ ኖሮ በጣም ብዙ ነገር ማድረግ እንችላለን። ይሄ ግዴታ ጎማ እናቃጥል፣ መስታወት እንሰብር፣ የመንግስት ቢሮ በድንጋይ እንስበር፣ ባስ በድንጋይ እንስበር ምናምን አይደለም። ምንም እንደዛ አይነት ቫዮለንስ አያስፈልገውም የሴቶች እንቅስቃሴ። ባይ ዘ ዌይ እኛ ሴቶች አንድ ላይ ተሰብስበን ለሶስት ቀን ቤት ውስጥም ውጭም ያለውን ስራ መስራት ብናቆም መንግስት አቴንሽን ይሰጠዋል ጉዳያችንን። ተጠቅታችሁ የምታስጠቁ ሴቶች ናችሁ የበዛችሁት። የሴት ልጅ ጥቃት ያንገበገባት ሴት ለመቃወም ስራ ብትቀር ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስብ። ፌሚኒዝምን እቃወማለሁ፣ የሴቶችን ጥቃትም እቃወማለሁ። እሺ ተቃዋሚ እንሽ ተቃውሙ እንያችሁ፣ ቪዲዮ ስትሰሩ እንያችሁ፣ ስትበሳጩ እንያችሁ፣ ስታለቅሱ እንያችሁ። ስለዚህ ጉዳይ አንድ ላይ የሆነ ካምፔን ጀምሩ። የዘውዱ ሀፍቱ ኬዝ ላይ ሲሰሩ የነበሩ ሰዎች ባይ ዘ ዌይ እየተናገሩ ነበረ። እንደዚህ አድርገው በነፃ ላይ ያስለቅቋቸው ነው። በቃ ክፍተት ነው እየፈለጉ ያሉት። እውነትም ይኸው ክፍተት አገኙ፣ ማስረጃ ጠፋ ተባለ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠራችሁት። ይችን ሴት ተዋውቋት። በ23 ሰዎች ትደፈራለች። ህንዳዊ ነች። ነገር ግን ሄዳ የጋንግ ግሩፖችን ትቀላቀልና የዛ ጋንግ ግሩፕም መሪ ትሆንና ከዛም ተመልሳ መጣ ከ23ቱ 22ቱንም መግደሏ ተገልጿል። ይሄ ታሪክ የተፈጠረው በ1980ዎቹ ሲሆን ህንዳዊ ነች። በ23 ሰዎች ተደፍራ ነበር። ነገር ግን ሄዳ የጋንግ ግሩፕ መስርታ እዛም ውስጥ ሊደሩ ነው በቀሏን እንግዲህ ተበቅላለች ማለት ነው። ከዛም ታዲያም በህንድ 11 ዓመት ያክል ታስራ ነበር። እንደዚሁም ደግሞ ከእስር ከወጣች በኋላም የፓርላማ አባል ጭምር መሆን የቻለች ጀግና ሴት ነች። ዘ ባንዲት ኪውን ይሏታል። እንደዚሁም ደግሞ በ2001 አካባቢ ደግሞ ከቤቷ ፊት ለፊት ላይ መገደሏን የተገለጸው ነገር ግን ታሪክ የማይረሳውን ትልቅ የተባለ ስራን በ1980ዎቹ ሰርታለች። አንዳንድ ሰው ከሀገር ለመውጣት ምንም ከማድረግ እንደማይመለስ አውቃለሁ። ግን ይሄ እኔ እንጃ። እዚህ ጋር የምታዩቸው 3 ሰዎች አልጄሪያ ውስጥ ሴት መስለው ወደ ዱባይ ኤርፕሌኑ ስለመግባት ሲሞክሩ ነው የተያዙት። ሴት መስለው እንግዲህ አስብ። እንዴት እኔ ብቸኛ ያለን ጥያቄ ሐሳቡን ማን ያመጣው? ከሶስት አንዱ በቃ እኔ እንጃ ምን አይነት ቅጠል እንደሚያጨስ ማወቅ ፈልጋለሁ። ከምር እኔ እንጃ። እነሱ ራሱ እሺ ማለታቸው አሚላይክ ባያሱ ነበር የሚገርም። ከዚህ በፊት የሆነ ጀርመን ውስጥ በግ መስለው ሊገቡ የሞከሩ ሰዎች አሉ። ሰምታችኋል ስለነሱ። ይሄ ከነሱ ይብሳል። በርግጥ እነዚህ በግ መስለው አንደኛው መኪና ውስጥ ተደብቀው እነዚህ ፕሌን ላይ ለመውጣት ሲሞክሩ ነው የተያዙት እኮ። አሚላክ ኮጨመደልኝ 200 ብር ነው የሰጡት። ወይ ተበላለ መጀመሪያ ሸጥ። እሺ መልስ የለህም? ተሰርቶ ነው የሚበላው። እሺ መልስ በቃኝ። ብስኩት መልስ የለም 45 ነው አሉ ያለክ። እስቲ የታለ ቁጠረው? የታለ 45? በዛም ተረብር እኮ ነው
ቁጣራ አረጃ ኪራጥ በለው አምጣም ሲጀምር ቪዲዮ በብር ነው የምትቀረጸው ስንት ብር በ50 ብር እሺ እኛ ደግሞ 100 ብር ነው የምንሰጠው እኛ 100 ብር ነው የምንሰጠው እሺ ልናሽር ነው በቃ ምግብ እኮ አለ ሌላ ልስጥ ቆይ አይ መጀመሪያ ሰርቶ ነው መብላት ያለበት መጀመሪያ መስራት አውጣው ዳቦ ይሰጣል ብላ እስከድር አንተ ተረክንዴ የለም ዳቦ ነው ዋው ያንተ ነው እንዴ አረ ወልደህ ይበል አጥቷሽ ወላሂ አለቃ ከየት አምጥቶት ወላሂ አውቆ ነው ወላሂ ራሱ ነው አንተ ማዋሽ ጀመርክ እንዳትዋሽም ነው ወላሂ ራሱ ነው ልጠጣ ነው ከመስጊድ አምጥታለ ዛኪሮ ሀቢቢ ዛኪሮ አሁን መልስ ከሌለ ብስኩት አልገዛም እኔ ልመልሰው ነው መልስ የለም እኮ ይመለስ ነው ብስኩቱ የጃምባ ብቻማ 50 ብር መጀመሪያ ብስኩት ሰጠኝ ወላሂ መጀመሪያ ዛሬ ብስኩት ሰጠኝ አለ መቼ ነው ብስኩት ወስደህ ብር ሰጠኝ ስንት ነው እኔ እሱ ሁለት ፍሬ ለምን የተቀበልከኝ ስልኬን ተወው አይደለም ሁለት ፍሬ ለምን የተቀበልከኝ እሱ ለምን የተቀበልከኝ እሺ አሁን ስንት መልስ ስንት አለኝ አሁን እሱ ላይ የለም መልስ የለም ቻለ ይሄ 30 ብር ከዛ እዚህ ላይ 170 አለኝ መልስ 40 ብስኩት 40 50 ብር ከ30 በ50 እሺ ስለዚህ መልስ ስንት ይኖረኛል 150 እሺ የለም ዝርዝር የለም አሁን ወይስ የለኝም አምጪሽ ዝርዝር ልስጥሽ እኔ ዝርዝር ልስጥሽ በነዛ ሁለት ፍሬ አንድ ብስኩት ሁለት ፍሬ ልገዛህ ነው ሰሚ ጠፍተሻ ደም ይጠፋ እንዴት ናችሁ መጥቻለሁ የአራዳ ልጆች ፎሎ እያረጋችሁ ይመችሽ ዛኪሮ አጋጣሚ ነው ዛሬ ያገኘናት የአራዳ ልጆች መቼለስ ስትጠይቁን ነበረ እና አብዛኞቻችሁ ደግሞ ፈልጋችኋታል አጣችኋታል ሜክሲኮ ከመጣችሁ ማግኘት ትችላላችሁ ዛኪሮ እዚሁ አካባቢ ነው አብዛኛውን ጊዜ የምትውለው ነገ ነው እሁድ ወይ ሰኞ አሁን ለሷ የሚሆን ሳይዝ ስለሌለ እዚህ ምንም ማድረግ አንችልም ለሱ የሚሆን ሳይዝ የለም ሰው ወይ ሰኞ ወይ እሁድ ሙሉ አውትፊቷን ቀይረን እንዲሁም ደግሞ ፋሚሊዎቹ ላይ የሚለወጡበትን አይነት ቻሌንጅ እናስጀምርበታለን ያረጋችሁ ጨምርልሻለሁ ስንት ጨምርልሽ 200 ሌላ ማገዝ የምትፈልጉ ሰዎች ካላችሁ ባይዘው አሁን እኛ ለእንትኑ ሳይሆን ሀቂቃ ደስ ልጁ መታገዝም ስላለበት በሚለው መማር አለበት እና ትምህርት መማር አለበት ሀቂቃ ወላሂ አሁን የሚሰራበት ታይም አይደለም ትምህርት መማር አለበት እንደዚህ አይነት ነገሮች ገበያ ጀምረበት ታይም ላይ ነው ሰው ማገዝ የምትፈልጉ የእህቱን ስልክ እናስቀምጥላችኋለን ኮሜንት ሴክሽን ላይ ወይ በእኛም ደውላችሁ ማግኘት ትችላላችሁ ይሄ ልጅ አሁን ላይ ላይክ የሚሰራበት ልጅ አይደለም እናግዘው ብሎ ስታፍ ነው ዛኪሮ መልጋ ተቀበለው ምሳ ምን ትፈልጋለህ ድንች ከነገርከኝ ድንች ነው የምትበላው ይሄ ስንት ነው ያዘው ብር ስንት ነው አንድ ላይ ይሄን ብር ቁጥሩን ከነገርከኝ ማለት ሰጣለሁ ስንት ብር ነው ይሄ ስንት ነው ከዚህ ጋርስ አንድ ላይ ስንት ነው አይደለም እሺ ከዚህ ጋርስ ከዚህ ጋርስ አንበሳ ከዚህ ጋርስ ተመችቶሻል ወደሽዋል ወላሂ በላ ሰላም የቲክቶክ ቤተሰቦቻችን እንግዲህ እንደምትመለከቱት ቃል በገባው መሰረት ለዛኪሮ ሙሉ ልብስ አድርገንላት የቪዲዮ ሰርተናል ለእናንተ ማለት ነው ሜክሲኮ የሚገኙ ሱቃችን ላይ ነው ይሄን ያደረግነው ማለት ነው ዛኪሮ በነገራችን ላይ አሁን ላይ የምትማርበት ኤጅ እንጂ የምትሰራበት ኤጅ አይደለም ያው እድሜውን እንደምታዩት ነው ገና ጻር ልጅ ነው ነፍስ ያላወቀ ልጅ ነው ስለዚህ መጪው ደግሞ ክረምት እንደመሆኑ መጠን የሚማርበትን እድል ለማመቻቸት ያብዛኞቻችሁ በተለይ ደግሞ እንደዚህ አቅም ያላችሁ ላይክ እንደ ዶክተር ነው ሜንሽን እያደረጋችሁ ታድርሱ መታገዝ ያለበት ልጅ ነው የቤተሰቦቹም ታግዘው አሪፍ ኑሮ ላይ እንዲሆኑ ለማድረግ ሁላችንም ኃላፊነት ይኖርብናል ማለት ነው ስለዚህ ዶክተር ኖን ሜንሽን እንዲሁም ሌሎች አቅም አላቸው የምትሏቸውን ቲክቶከሮች ሜንሽን እያደረጋችሁ ማዳረሳችሁን እንዳትረሱ ይመቻችሁ እኔ እመጣለሁ
ሮይተርስ በዚህ ሰዓት ሰበር የተባለ መረጃን ይዞ ወጥቷል። የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም ትልቅ የተባለ ሹመትን በዓለም ላይ ተረክበዋል። በዚህም ታዲያ የኤር ኢንዲያ ዋና ሲኢኦ በመሆን አቶ ተወልደ ገብረ ማርያም እንግዲህ በዛሬው ዕለት መሾማቸው ነው የተገለጸው። በታታ ግሩፕ ስር የሚተዳደረውና እጅግ ትልቅ የተባለ ኤርላይንስ የሆነው ኤር ኢንዲያ ታዲያ አቶ ተወልደ ገብረ ማርያምን ዋና ሲኢኦ አድርጎ ሾሟቸዋል። አቶ ተወልደ ገብረ ማርያም በዓለም አቪዬሽን ዝም ትልቅ የተባለ ስምና ዝና ያላቸው ኢትዮጵያዊ ሲሆኑ በተለይም ደግሞ የኢትዮጵያ አየር መንገድ በ2019 ያጋጠመውን ኮቪድ-19 ኢትዮጵያ አየር መንገድ በስኬት እንዲወጣው ያደረጉ ከዚህ ባለፈም ደግሞ በዛው በ2019 ደግሞ የአውሮፕላን መከስከስ ኢትዮጵያ ላይ አጋጥሞ እንደነበር ይታወቃል። ያንንም ችግር ታዲያ በስኬት የተወጡ ሰው ከመሆናቸው በዓለም ዙሪያ ላይ ትልቅ የተባለ ስም አላቸው። አሁን ላይ የኤር ኢንዲያ ሲኢኦ ነው መሾማቸው ተረጋግጧል።